ትሩማን ሾው በ1998 ለእይታ የበቃ ሙቪ ነውና ይሄ ሙቪ በጣም ዛሬም ድረስ ብዙ ሊያነጋግሩ የሚችሉ ነገሮች በውስጡ አሉት። በአጠቃላይ ትሩማን ሾው የሚለው ፊልም ሐሳቡ ምንድነው? አንድ ክሪስቶፍ የተሰኘ ኤክስኪዩቲቭ ዳይሬክተር ሰዎች ሼክስፒራዊ የሆነ ተውኔት ሰልችተዋል፣ ፐርፎርም ከሚደረግ አርት ይልቁንም የአንድን የኦርዲነሪ ፐርሰን የዕለት ተዕለት ህይወት እየቀረጸ ለማሳየት ወይም ደግሞ ሪያሊቲ ሾው ማዘጋጀት ይፈልግና ያንን ሪያሊቲ ሾው ያዘጋጃል ማለት ነው። የሪያሊቲ ሾው የሚያጠነጥነው ደግሞ አንድ ትሩማን የተባለ ገጸ ባህሪ ከናቱ ማህፀን ከወጣበት ጊዜ አንስቶ ድረስ ትምህርት እስከሚማርበት ባለቤቱንም እስከሚያገባበት እድሜ ድረስ ያለውን የዕለት ተዕለት ህይወቱን ማሳየት ነው። አንድ ትልቅ ከተማ ይገነባል ማለት ነውና ያ ከተማ ደግሞ የራሱ የሆኑ የፖሊስ ስቴሽኖች አሉ፣ የራሱ የሆኑ የትራንስፖርት ሲስተሞች አሉት፣ መዝናኛ ቦታዎች አሉት፣ የጥርስ ህክምና ቦታዎች አሉት፣ የራሱ የሆነ መስሪያ ቤቶች አሉት እና እዚህ ከተማ ውስጥ አንድ ከተማ የሚያህል ወይም ደግሞ አንድ ከተማ ሊሞሉ የሚችሉ ተዋናዮች አሉ ማለት ነውና እነዚህ ሰዎች የትሩማን መምህሮች ሊሆኑ ይችላሉ፣ ወይም ደግሞ የታክሲ ድራይቭ የሚያደርጉ ሰዎች ሊሆኑ ይችላሉ፣ የተለያዩ አገልግሎቶችን የሚሰጡ ሰዎች በመስሪያ ቤት ሊሆን ይችላል፣ በትምህርት ቤትም ያሉ ጓደኞቹ በጠቅላላ እዚህ ከተማ ውስጥ የሚተውኑ ተዋናዮች ናቸው ማለት ነውና ትሩማን ግን እሱ በአንድ በሪያሊቲ ሾው ውስጥ የሚገኝ ስታር እንደሆነ ግን አያውቅም ማለት ነው። ለሱ የሚኖረው ህይወት ራሱን የቻለ ብቸኛ ሪያሊቲ ነው። ነገር ግን ይህንን ያለበትን ዓለምና ያለበትን ህይወት እንዲጠራጠርና ጥያቄ እንዲያነሳ ያደረገው አንድ ኢንሲደንት ግን በህይወቱ ይፈጠራል ማለት ነውና ያ ኢንሲደንት ምንድነው? እሱ እስከዛሬ ድረስ ሰማይ ነው ብሎ ከሚያስበው ስፍራ ላይ አንድ ስፖትላይት ወይም ደግሞ አንድ ፓውዛ ወድቆ ይሰበራል ማለት ነውና ያንን ፓውዛ ካገኘበት ሰዓት ጀምሮ ህይወቱን ኩዌስችን ማድረግ ይጀምራል። በዙሪያው ያሉትን ሰዎች ሊሆን ይችላል ወይም ደግሞ እስከዛሬ ድረስ ሲመራ የነበረውን ህይወት መጠየቅና ጥያቄዎች መክተት ይጀምራል ማለት ነው። ነገር ግን ደግሞ የራሱን የሐሳብ መስመር ተከትሎ እንዳያስብ ወደ እውነታው ወይም ደግሞ ኦብጀክቲቭ ወደ ሆነው ሪያሊቲ ደግሞ እንዳይደርስ ደግሞ እንቅፋት የሚሆኑበት ነገሮች አሉ። ክሪስቶፍ የተባለው ኤክስኪዩቲቭ ዳይሬክተር ከሚያደርጋቸው ነገሮች ምንድነው? የትሩማንን ማይንድ ወይም ደግሞ የትሩማንን አእምሮ ለመቆጣጠር ሚዲያን በዋናነት ይጠቀማል ማለት ነው። የመጀመሪያው ፕሪንት ሚዲያ ሊሆን ይችላል። ትሩማን በሚኖርበት ዓለም ውስጥ ጋዜጦች አሉ። እነዛ ጋዜጦች ደግሞ በዚህ ዳይሬክተር መሰረት የሚዘጋጁ ናቸው። በዋናነት የትሩማንን አእምሮ ወይም ደግሞ የትሩማንን ሪያሊቲ ኮንስትራክት የሚያደርጉ ናቸው። ልክ እሱ ሊጋጩበትን ነገሮች ጥያቄ ውስጥ መክተት ሲጀምር በጋዜጣ መልስ የሚሆን ነገር ወይም ደግሞ እሱ ያሰበው ነገር ትክክል እንዳልሆነ እንዲሰማው የሚያደርገውን አይነት ነገር ይዘገባል ማለት ነውና ከዛ ባሻገር ደግሞ ትሩማን በየዕለቱ ወደ ስራ ለመሄድ የተለያዩ ነገሮችን ለማድረግ ድራይቭ የሚያደርግበት የራሱ የሆነ መኪና ውስጥ ደግሞ የሚያዳምጠው ሬዲዮ አለ ማለት ነውና ያ ሬዲዮ ስቴሽን ለሱ ብቻ የተቋቋመ የሬዲዮ ስቴሽን ነው። በዋናነት የሱን አእምሮ ብሬን ዋሽ ለማድረግ ወይም ደግሞ ሚስኢንፎርምድ እንደሆነ እንዲቀር የሚያደርጉትን አይነት ነገሮች በሬዲዮ ይዘገብለታል፣ ይነገረዋል ማለት ነውና ይሄ የሚያሳየው ምንድነው? ሚዲያ እኛ በምንኖርበት ዓለም ውስጥ የኛን አእምሮ ገቨርን ለማድረግ ወይም ደግሞ ሪያሊቲ ነው ብለን የምናስበውን ነገር ኮንስትራክት ለማድረግ የተለያዩ ሰዎች ወይም ደግሞ የሚዲያ ኮርፖሬቶች ይጠቀሙበታል ማለት ነው። በተለይም ደግሞ አሁን በምንኖርበት ዓለም ደግሞ ሶሻል ሚዲያ በእያንዳንዳችን ስልክ ውስጥ ወይም ደግሞ በእያንዳንዳችን ቤት ውስጥ ገብቷል። ከልጅነታችን ጀምሮ ከሶሻል ሚዲያ የምንጠቀም ሰዎች ሆናል ማለት ነውና ሶሻል ሚዲያ ደግሞ በዋናነት የኢንፎርሜሽንን ማአት ወይም ደግሞ የኢንፎርሜሽን ሎዶችን በእኛ ላይ እለት ከእለት ይጭንብናል። በነዛ ውስጥ ደግሞ የትኛውን ሪያሊቲ ማመን እንዳለብን ወይም ደግሞ በህይወታችን ዲሳይድ ማድረግ የምንፈልጋቸውን ነገሮች እንዳንወስን ወይም ደግሞ የተሳተ ህይወትም እየመራን እንድንሄድ ሊያደርገን የሚችልበትን ፓወር ወይም ደግሞ አቅም አለው ማለት ነውና ትሩማን በሚኖርበት ዓለም ውስጥ አብረውት የሚኖሩ ሰዎች እናቱም ልትሆን ትችላለች፣ አባቱም ሊሆን ይችላል፣ ወይም ደግሞ ባለቤቱ ሆና የምትተውነዋ ሴት ይህንን ህይወት ፌክ እንደሆነ እያወቀችም ወይም ደግሞ እያወቁም ለመኖር ፍቃደኛ የሆኑ ሰዎች ናቸው። ለምሳሌ ትሩማን ልክ እንደ አንድ 35 ዓመቱን እንደሚያከብር ሰው እንኳን ብንቆጥረው እስከ 35 ዓመቱ ድረስ እነዚህ ሰዎች በህይወት ውስጥ የነበሩ ሰዎች ናቸው። ያ ማለት እድሜ ልካቸው ሙሉ ለመተወን ፍቃደኛ የሆኑ ሰዎች ናቸው ማለት ነው። በምንኖርበት ዓለም ውስጥ ሰዎች ፐርሶናን ወይም ደግሞ ማስክን ዲቨሎፕ ለማድረግ ይገድዳሉ። ሶሻብል ፍጥረት እንደመሆናችን መጠን ተግባብቶ ለማደር ወይም ደግሞ ወጥቶ ለመግባት የምንታደምባቸው ኢቨንቶች ሶሻል ኢቨንቶች ይኖራሉ። ለቅሶ እንሄዳለን፣ ያዘኑትን ለማጽናናት እንሞክራለን። ምንም እንኳን በልባችን ባናዝንም ወይም ደግሞ ሀዘን ባይሰማንም ግን ለቅሶ ቤቶች ልናመሽ እንችላለን።
ሰርጎችን ልንታደም እንችላለን፣ የተለያዩ ምርቃቶችን ልንሄድ እንችላለን ምናምን ማለት ነውና አንዳንዴ እነዛ ነገሮች ግዴታ ይሆናሉ። አብሮ ከሰው ጋር ለመኗኗር ወይም ደግሞ ለመቻቻል ብለን የምናደርጋቸው ነገሮች ይሆናሉ ማለት ነው። ነገር ግን ሰዎች ይህንን ማስካቸውን ወይም ደግሞ ከሰው ጋር ለመኖር ብለው የሚያደርጉትን ማንነታቸውን ከእውነተኛ ማንነታቸው ጋር ሲያደበላልቁት ግን ችግር ይፈጠራል ማለት ነውና በዚህ ፊልም ውስጥም በትሩማን ዓለም ውስጥ የሚኖሩት ተዋናዮች ህይወታቸውን ሙሉ ለመተወን ፍቃደኛ የሆኑ ሰዎች ናቸው። ያ ማለት ሌላ ህይወት የላቸውም፣ ሌላ ማንነት የላቸውም። በዋናነት ፐርፎርም የሚያደርጉትን ወይም መድረክ ላይ ተውነው ሲወርዱ ሊያበቃ የሚገባውን አይነት ካራክተር በህይወታቸውም ደግሞ ይዘው ለመቀጠል የፈቀዱ ሰዎች ናቸው ማለት ነው። ለምሳሌ የትሩማን ባለቤት ሆና የምትተውነዋን ሴት ለምሳሌ ብንመለከት የምር ያገባችው ሴት ነች። የምር ደግሞ አብራው የምታድር ወይም ደግሞ ወሲብም የምትፈጽም አይነት ሴት ልትሆን ትችላለች ማለት ነውና the only time ካሜራው የሚጠፋበት ወይም ደግሞ ወደ ኮሜርሻል ወደ ማስታወቂያ የሚሄድበት ታይም ከባለቤቱ ጋር የፍቅር ግንኙነት ወይም ደግሞ ሴክሹዋል ኢንተርኮርስ በሚያደርግበት አይነት ሰዓት ነው። ያ ማለት እቺ ሴት ምንም በልቧ ፍቅር ባይኖራትም ምን ባይኖራትም ግን በቃ ህይወቷን ጥላ ከሱ ጋር በሱ ዓለም ውስጥ ለመኖር የፈቀደች ሴት ነች ማለት ነው። ስለዚህ እሱ ሪያሊቲውን ኩዌስችን በሚያደርግበት ሰዓትና ከዛ ዓለም ውስጥ ለመውጣት በሚሞክርበት ሰዓት ላይ የትሩማን ከዛ ዓለም መውጣት የነሱን ህይወት ሙሉ ለሙሉ ፌክ ስለሚያደርገው ምክንያቱም የነሱ ህይወት የተመሰረተው በሱ ዙሪያ በመሆኑ ምክንያት ከዛ እንዳይወጣ እናቱም ስታባብለው እናያለን። ባለቤቱም ደግሞ ከቅዱ ስታሰናክለው እናያለን። በጣም ቤስት ፍሬንድ ነው ብሎ የሚያስበውም ሰው ደግሞ እሱ ካሰበበት እንዳይደርስ በተለያየ መንገድ እንቅፋት ሲሆንበት እናያለን ማለት ነው። ቤስት ፍሬንድ ነው ብሎ በሚያምነው ሰው ጆሮ በኩል መልእክቱን የሚያስተላልፈው ዳይሬክተሩ ወይም ደግሞ ክርስቶፍ የተባለው ካራክተር ነው ማለት ነው። ክርስቶፍ ይህንን ትሩማን ይህንን ዓለም እሱ ኮንስትራክት ያደርገው ወይም ደግሞ እሱ የገነባውን የውሸት ዓለም ጥሎ እንዳይወጣ ያደረገበት አንደኛው ስልት ምንድነው? ትሩማን በልጅነቱ ትራውማቲክ የሆነ ኤክስፒሪየንስን እንዲያጋጥመው በማድረግ ነው። በዚህ ከተማ ውስጥ የገነባው ፌክ የሆነ የባህር ዳርቻ አለ። ትሩማን ከአባቱ ጋር ሴል ለማድረግ ወይም ደግሞ በጀልባ ለመቅዘፍ በወጣበት አንድ ወቅት የልጅነቱ አንድ ወቅት ላይ ማዕበል ይነሳና ያው አባቱ እንደሞተ እንዲሰማው ለማድረግ ይሞክራል ማለት ነውና በዚህ ምክንያት ትሩማን ከልጅነቱ ጀምሮ ለአባቱ ሞት ተጠያቂ እሱ እንደሆነና ውሃም ደግሞ ትልቁ መሳሪያ ስለሆነ የጥፋት ትልቁ መሳሪያ ስለሆነ ውሃን በዋናነት ይፈራል ማለት ነው። ይህንንም ያደረገበት ምክንያት ምንድነው? የአድማሱን ዳርቻ ጋር ትሩማን ቢደርስ የሰማዩን ስዕልነት ወይም ደግሞ የሰማዩን ሐሰተኝነት የሚረዳበትን እድል ያገኝ ነበር። ወደዛ ሰማይ እንዳይጠጋ ማድረግ የነበረበት ነገር ምንድነው? ውሃን እንዲፈራ ማድረግ ነበር ማለት ነው በዋናነት። ትሩማን የተሰኘው ገጸ ባህሪ ኢቭን ከስር ውሃ ባለበት ድልድይ ላይ እንኳን መኪና የነዳ ማለፍ እንኳን የሚችል አይነት ገጸ ባህሪ አልነበረም። ስለዚህም በዋናነት ትራውማቲክ የሆኑ ኤክስፒሪየንሶች እኛን ሊሚት የሚያደርጉ ነገሮች ይሆናሉ ማለት ነው። በጥንት የሚቲዮሎጂ ታሪኮችም ውስጥ አንድ ሂሮ ወደ ጀግንነቱን ለማስመስከር ከሚሄድባቸው ርቀቶች መካከል ለምሳሌ ከዚህ በፊት ያልተደፈረን አይነት ጫካ አቋርጦ መሄድ ሊሆን ይችላል። ለምሳሌ ያ ጫካ ብዙ ዘንዶ ያለበት ወይም ደግሞ ብዙ አይነት አስፈሪ የሆኑ አራዊቶች ያሉበት አይነት ጫካ ሊሆን ይችላል። ያንን ጫካ አልፎ ጀግነቱን ማስመስከር ይጠበቅበታል ማለት ነው። ከዛ ባሻገር ደግሞ ምንም አይነት ውሃ የሌለበት ወይም ደግሞ ለህይወት መሰረታዊ የሆኑ ነገሮች በሌሉበት አይነት ደዘርት ላይ ወይም በረሃ ላይ ማቋረጥ ሊጠበቅበት ይችላል። በትሩማን ኬዝ ውስጥ ደግሞ የምናየው ነገር ምንድነው? አንድን ባህር ወይም ደግሞ አንድን ውቅያኖስ የግድ አቋርጦ ማለፍ ይጠበቅበታል ማለት ነው። ትሩማን ከዛ ከልጅነት ፍርሃቱ ጋርም ሊሆን ይችላል ወይም ደግሞ ትራውማቲክ ከሆነው ኤክስፒሪየንስ ጋር ዲል እንዲያደርግ ፌስ እንዲያደርግ የግድ ይጠበቅበታል ማለት ነው። በስተመጨረሻ ያንን ጀልባ ይዞ ሴል ለማድረግ ይገደዳል እና ብዙ ጊዜ ከኮንሽስነስ ጋር ወይም ደግሞ ሂሮ ከመሆን ጋር ሲነሳ ብዙ ጊዜ ኮንሽስ መሆን ወይም ደግሞ ሂሮ መሆን እንደ አስደሳች ነገር ወይም ደግሞ እንደ ዋና ግብ የሚያዝ ነገር ቢሆንም ነገር ግን ኮንሽስ ለመሆን በመናደርገው ጥረት ውስጥ ግን ፔንፉል የሆነ ኤክስፒሪየንሶችን ፌስ ማድረግ ይጠበቅብናል ማለት ነውና ጆርኒው አልጋ ባልጋ የሆነ ወይም ደግሞ በተድላ የተሞላ ላይሆን ይችላል። ክርስቶፍ የተባለው ዳይሬክተርም ትሩማንን ሲያናግረው ምን ይለዋል? እኔ የገነባሁልህ ዓለም ሞር ላንተ በጣም ሴፍ የሆነ ዓለም ነው። በዚህ ዓለም ውስጥ አንተን የሚጎዳህ ነገር ወይም ደግሞ ያንተን ስሜት ሊሰብር የሚችል ምንም አይነት ነገር የለም። ወጥተህ ግን የምትጋፈጠው ዓለም ግን ከዚህ የከፋና በጣም ብሩታል የሆነ ዓለም ነው። ስለዚህ እዚህ ዓለም ውስጥ ብትቀር ይሻላል ብሎ እንደውም ሲያግባባው ወደ መጨረሻ አካባቢ እናያለን። እና ብዙ ጊዜ የምንኖርበት ዓለም በጣም ኮምፎርታብል ሊሆን ይችላል። ምክንያቱም ዴይሊ የምንኖርበት ዓለም እኛን የሚጎዳን አይነት ዓለም ላይሆን ይችላል። የእኛን ምቾት የሚያስጠብቅልን ስሜታችንን ሊሆን ይችላል ወይም ደግሞ ዕለት ተዕለት ወጥተን የምንገባበትን አይነት ሴፍ የሆነ ኤንቫይሮንመንት ሊፈጥርልን ይችላል። ነገር ግን ያ ዓለም በሌላ ሰው ኮንስትራክት የተደረገ ዓለም ከሆነ ወይም ደግሞ ሐሰተኛ በሆኑ መረጃዎች እውነታዎች ፋብሪኬት የተደረገ ዓለም ከሆነ ግን ምንድነው የምንመርጠው የሚለው ጥያቄ ላይ ያመጣናል ማለት ነው። ስለዚህ ሐሰተኛ በሆነውና በሌሎች ሰዎች ኮንስትራክት በተደረገው ዓለም ውስጥ እድሜ ልካችንን
ራሳችንን እያሞኘን ነው መኖር ያለብን ወይስ ደግሞ በጣም ፔንፉል በሆነ ፕሮሰስም ውስጥ ራሳችንንም እየጎዳንም ቢሆን ወደ እውነተኛ ሰልፍ ዲስከቨሪ ወይም ደግሞ እኔነታችንን ወደምናገኝበትና ነፃነታችንን ወደምንቀናጅበት አይነት ከፍታ ነው ወይ መውጣት ያለብን የሚለውን አይነት ጥያቄ ላይ ያመጣናል ማለት ነው። በአጠቃላይ ትሩማን በጣም ብዙ የሚያነጋግሩ አይነት ኮንሰፕቶችን ወይም ደግሞ ሐሳቦችን የሚያነሳ አይነት ፊልም ነው። ያላያችሁት ብታዩት በጣም ትወዱታላችሁ። ያያችሁትም ደግሞ ደግማችሁ ብታዩት ከዚህ በፊት ልብ ያላላችሁትን ብዙ ነገር እንደምታገኙበት እርግጠኛ ነኝ። ይመቻችሁ።